ፍቅር ቲቪ ታይሻል ስል ከፊታችን ያለውን ቲቪ ያመለከቱ ጠየቅኳት። ምን ነው ልክፈትልህ አለችኝ። አይ ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። አሁን ላይ እንዲህ ጢም አብቅዬና ጸጉሬን በራሴ ፍቃድ ማጎፈር ከመጀመሪያ ከዓመታት በፊት በኔና ባክስቴ መሃል የተፈጠረውን ክስተት ትላንት ልክ አሁን እንደሆነ ያህል ተረኛዋ የፍቅር ተቋዳሽ የቀኝ ክንዴ ላይ እንዳስተኛው አትዝ ይለኛል። አክስቴ ከፊት ለፊቴ ተቀምጣ ጥፋቴን ለመደበቅ ስሞክር በመረጋጋት እንድነግራት ትጠይቀኛለች። የኔ ምላሽ የማፍተለትለው እጄና የሷን አይን እያፈራረቁ ማየት ሲሆንባት ጊዜ መረጋጋቷን ወደ ቁጣ ለውጣው ተበላሽቶ ወደ ቆየው ቴሌቪዥን ጣቷን እየጠቆመች ትሰማኛለህ ትለኛለች። አይኗ ይበልጥ እየፈጠጠ ሲመጣ ክብነቱ ይጎላል። ትሰማኛለህ ሲሳይ፣ ሴት ልጅ በጣም ብልህ ናት። እኔን ለማታለል እንዳትሞክር። እጇ አሁንም ወደ ቴሌቪዥኑ እንደተቀሰረ ነው። ብልህና እልህ በማይለይበት እድሜ ሴት ልጅ ብልህ ናት እያለች የምትቆጣኝ አክስቴን በመገረም እየተመለከትኳት ንግግሯን ቀጥላለች። ሴት ልጅ ብልህ ከመሆኗ የተነሳ ከቲቪው ጀርባ ምን እንደተቀመጠ ምን እንዳለ ሳታይ የማወቅ ጥበብ አላት እያለች ምክር ይሁን ቁጣ መሆኑን ያለየውትን ንግግር ታከታተልብኛለች። እሷን ተወጥ አድርጌ የእጇን አቅጣጫ በመከተል ከቴሌቪዥኑ ጀርባ ምን እንዳለ ለማወቅ ለራሴ 3 እድል ሰጥቼው ቁጣዋን ጨርሳ ስትሄድ የማረጋግጣቸው ነገሮች ይገምታሉ። አንደኛ የተረሳ አቧራ ወረሰው ማበጠሪያ፣ ሁለተኛ መብራት የተከፈለበት ተጣጥፎ የተቀመጠ ቢል፣ ሶስተኛ አክስቴ ጸጉሯን ስታበጥር ከማበጠሪያው ላይ እየተሳቡ የተጎነጎኑ የጸጉር ክምሮች። እድሉን ሰጣኝ። እሷ እንዳለችው ምን እንደተቀመጠ ጠይቂያት የሴትን ልጅ ብልሃት እስከ ወዲያኛው ባረጋገጡ ብዬ ተመኘ። ድንገት ከተቀመጠችበት ተነስታ በቁጣ ነገ እናት ጋር ወስደሃለሁ እኔ ምን በወጣኝቴ ብላ ትታኝ ወጣች። እግሯን ተከትዬ ግምቴን ለማረጋገጥ ቲቪውን ባስጎነበሰው ሸርተት ብሎ ወደቀ። ከየት መጣች ሳልን ዓለም ላይ ትልቅ ዱብዳ የወረደ ይመስል ጭንቅላቷን ይዛ ድንገት እንግዳ ቤታችን ሲመጣ እንዳልከፍትላችሁ ተበላሽቷል የት ላሰራው ይሆን እያለች የወሬ ማድመቂያ ያደረገችውን ቲቪ ልክ ዛሬ በኔ እጅ ተሰብሮ ስራውን ያቆመ ይመስል የእርግማን ናዳ ያወረደችብኝ የሴትን ብልሃት አረጋግጠችልኝ። ለእናቴ ደውላ ይሄው ልጅሽ ትቢት አፍንጫው ድረስ ወጥሮ ቴሌቪዥኑን ሰብሮ ገላገለኝ አለቻት። አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት አፈረሰ መውደዴን ታዘብኩት። ይሄው እኔም ያክስቴና የኔ ገጠመኝ ትላንት እንደሆነ ያህል ትዝ እያለኝ እቅፌ ውስጥ ያለችው ቤቲን ፍቅር ቲቪ ታይሻል ስል ከፊታችን ያለውን ቲቪ ያመለከቱ ጠየቅኳት። አዎ ምን ነው ልክፈትልህ አለችኝ። አይ ሳይሆን ከቲቪው ጀርባ ምን እንደተቀመጠ ልጠይቅሽ ፈልጌ ነው። እኔ ፍቅር እንዴት ላውቅ እችላለሁ? ጠንቋይ አልቀልብ ነገር የብዙ ሰው ችግር ነው። ጠንቋይ አልቀልብ ቅብጥሴ ምናምን ሴ እያሉ ማወቅንና ማስተዋልን በመገበር ብቻ የሚገኝ ይመስላቸው። ምን ነው አንተ ታውቃለህ? የመገረም የሚመስል ፈገግታ እያሳየች ጠየቀችኝ። በዚህን ጊዜ ነበረ ማም ብዬ ሴቭ ያደረኳት ቤዛይት ቴክስት የላከችልኝ። በደልም በዳይም ካሳም እንደሌለ ያንተ ነው መሰለኝ ብላ ከቤዛይት የተላከልኝን የጽሁፍ መልእክት እያነበበች ወይ እናት ናት የላከችልህ እወድሃለሁ ብለሃለች እያለችኝ ስፍስፍ ብላ ስልኩን አቀበለችኝ። እውነትም የእናትና የልጅ ፍቅር በቴክስት ሲሆን ስፍስፍ ያደርጋል። ሴት ልጅ እናትና አክስት እስክትሆን ድረስ ውሃ ውስጥ ሊገባ ሲል መርዙን አስቀምጦ እንደሚገባ እባብ ብልሃቷን ከፍቅር ባህር ዳርቻ ካለው ሸጥ ውስጥ ባደራ መልክ አስቀምጣው ብልህነቷን ተነጥቃ እንደምትኖር አንደኛ ማረጋገጫዋ የኔ ቤት መሆኗ ገርሞኛል። ክብር ሴትነት በቴሌቪዥን ምሳሌያዊነት ላስተማረችኝ አክስቴ ግባትና ቤቲን ቻው ብያት ወደ እናቴ ቤዛዊት እየሄድኩኝ ነው። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን
አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መላስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት